በራስ መተማመን። በራስ መተማመን የሚባለው ሐሳብ በሰፊው እንደ ትምህርት መሰጠት ጀምሮ እነ ሶቅራጤስ፣ ፕላቶና አሪስቶትል በኖሩበት ዘመን ላይ ነበር። ይህ ሐሳብ ኢውታሚያ እየተባለ በግሪክ ቋንቋ ይጠራ የነበረ ሲሆን ቃሉም ሲተረጎም የውስጥ መረጋጋት፣ በራስ መተማመንና በዓላማ መንቀሳቀስ የሚል ትርጉም ይሰጣል። ነገር ግን ብዙ ሰዎች በራስ መተማመን የሚባለውን ሐሳብ በተሳሳተ መንገድ ይረዱታል። አንዳንዶች በራስ መተማመንን ከትዕቢትና ከሌሎች የተሻልኩ ነኝ ብሎ ከማሰብ ስሜት ጋር ያገናኙታል። ነገር ግን በራስ መተማመን ትዕቢት አይደለም፣ ከሌሎች የተሻለን እንደሆነን ለማሳየት የምናደርገው ጥረትም አይደለም። እንደ ሰኔካ ያሉ የስቶይሲዝም አስተማሪዎች በራስ መተማመንን ተርሳሊዮስ በሚል ሐሳብ ያስተምሩ ነበር። የትምህርቱም ሐሳብ የራስን ዋጋ ማወቅ፣ ጥርጣሬን ማስወገድና የህይወት ተግዳሮቶችን በድፍረት ለመጋፈጥ የሚያስችል ውስጣዊ ጥንካሬን በማዳበር ላይ ትኩረት ያደረገ ነበር። አንዳንድ ሰዎች ከላይ ሲታዩ ጠንካራ የሚያስብላቸው የሰውነት ቅርጽ የላቸውም። ቆንጆ ሊያስብላቸው የሚችል ውበት የላቸውም። ብዙ ጊዜ ረጋ ያሉና ቀና ብሎ የሚራመዱ ፍርሃት የማይታይባቸው ሰዎች ናቸው። መገኘታቸው ወይም ፕሬዘንሳቸው እጅግ ኃይለኛና ማግነጢሳዊ ነው። ቃላትን ሳይጠቀሙ ማዘዝና ሰዎችን ወደ ራሳቸው መሳብ ይችላሉ። እነርሱ በሄዱበት ሁሉ ስኬት ይከተላቸዋል። እነዚህ ሰዎች ይህ ስብዕና ሊኖራቸው የቻለው ምትሃታዊ ኃይል ስላላቸው ሳይሆን ከፍተኛ በራስ መተማመን ስሜት ለማዳበር ስለቻሉ ነው። ስቶይኮች ወይም የስቶይሲዝም ፍልስፍና ተከታዮች ብዙ ጊዜ በራስ መተማመን የሚባለው ሐሳብ ሲነሳ እንደ ምሳሌ ይጠቀሳሉ። በስቶይሲዝም ውስጥ አንድ ፍልስፍና ጥበብ የገባው ብልህ የሚባል ሰው ለራሱ ጥሩ አመለካከት ያለው፣ ትዕግስተኛ፣ አንደበቱን መቆጣጠር የሚችል፣ ከአስመሳይነት የራቀና በእውነት ላይ የተመረኮዘ እምነት ያለ ሰው ነው። ማንም ሰው በራስ መተማመን ስሜትን ለመፍጠር ሲፈልግ የሚከተሉትን 5 መሰረታዊ መንገዶችን በመከተል በሁኔታዎች የማይናወጥ ማንነት መገንባት እንደሚችል ስቶይኮች ያስተምራሉ። 5ኛ ራስን ማወቅ። በራስ መተማመን ራስን ከማወቅ ይጀምራል። ራስን ማወቅ ደግሞ ድክመቶቻችንን፣ ጥንካሬያችንን፣ እሴቶቻችንና ገደቦቻችንን በማወቅ ላይ የተመረኮዘ ነው። ኤፒክቴተስ ራስን ማወቅ መቆጣጠር የምንችለውንና የማንችለውን ለይቶ ከማወቅ ይጀምራል በማለት ሐሳቡን አስቀምጧል። ራሱን በአግባቡ የሚያውቅና ስለ ራሱ ግልጽ ግንዛቤ ያለው ሰው ሌሎች በሚሰጡት አስተያየት ስሜቱ አይረበሽም እና ሰዎች ጥንካሬውንና መልካምነቱን እንዲመሰክሩለትም አይጠብቅም። በራስ መተማመንን ለመገንባት መጀመሪያ ስለ ራሳችሁ በቂ እውቀት ሊኖራችሁ ይገባል። እናንተ ማን ናችሁ? ድክመታችሁና ጥንካሬያችሁስ ምንድን ነው? ለእነዚህ ጥያቄዎች በቂ ምላሽ ሲኖራችሁ ማንነታችሁን ታውቃላችሁ። 4ኛ አሁን ላይ መኖር። ታላቁ ጸሐፊ ኤካርት ቶል ዘ ፓወር ኦፍ ናው በሚል መጽሐፉ ላይ ለጊዜ ያለውን አመለካከት እንዲህ በማለት አስቀምጧል። ትላንት የሚባል ጊዜ የለም፣ እንዲሁም ነገ የሚባል ጊዜም የለም። ምክንያቱም ትላንትን ዛሬ ላይ መኖር አንችልም። ነገ የሚባለው ጊዜ እንደሚመጣ ደግሞ ተጨባጭ ማስረጃ የለንም። ስለዚህ ጊዜ የሚባለው ሐሳብ ኢሉዥን ወይም ቅዠት ብቻ ነው በማለት ከተለምዶ ለየት ያለ ሐሳብ ያነሳል። ስቶይሲዝምም ይህንን ሐሳብ ይደግፋል። ትላንት በተፈጠረው ማስተካከል በማንችለው ነገር ላይ መተከዝ ዛሬያችንን ያጠፋል። ወደፊት ይፈጠራል ብለን በምናስበው ነገር ላይ መጨነቅ ደግሞ በራስ መተማመንን ይገላል። ከፈጣሪ የተሰጠን ጊዜ አሁን ነው። አሁን ላይ ብቻ ትኩረት አድርጉ። ከጊዜ ቅዠት ወጥታችሁ አሁን ላይ መኖር ስትጀምሩ በራስ መተማመን ስሜት በውስጣችሁ የተፈጠረ ይመጣል። ስለዚህ ትላንት ላይ ወይም ነገ ላይ ሳይሆን አሁን ላይ ኑሩ። 3ኛ ከኔጌቲቪቲ ወይም ከአሉታዊነት መውጣት። በልባችሁ ፍርሃትን፣ ጭንቀትን፣ ብስጭትንና ተስፋ መቁረጥን ይዛችሁ ኮንፊደንስ ለመገንባት እየሞከራችሁ ከሆነ ማንጎ ተክላችሁ የብርቱካን ፍሬ እንደመጠበቅ የተሳሳተ አመለካከት ነው። አይምሯችን በራስ መተማመን ስሜትን ለማዳበር ስናስብ ያለፈ ታሪካችንን እየመዘዘ ባዶነታችንን ለማጉላት ይሞክራል።
ከዚህ አእምሮ ጫጫታ ከፍ ብላችሁ በውስጣችሁ የተቀበረውን እውነተኛ ማንነታችሁን መረዳት ስትጀምሩ ግን በራስ መተማመን ስሜት በራሱ ጊዜ እየተፈጠረ ይመጣል። በረባ ባረባ ከማማረር ተቆጠቡ። ከሌላችሁ ይልቅ የተሰጣችሁን አስቡ። በትንሽ ለውጦች ማመስገንን ተለማመዱ። አእምሯችሁን በአዎንታዊ ስሜቶች ሲጠመድ አሉታዊ ሐሳቦችን ከማመንጨት ይቆጠባል። ስለዚህ በራስ መተማመንን ለመገንባት ድክመታችሁን እያነሳ የሚከሳችሁን የአእምሯችሁን ድምፅ ዝም ማስባል ከቻላችሁና አቅማችሁ ከድክመታችሁ በላይ እንደሆነ ማመን ስትጀምሩ አስተሳሰባችሁ እየተቀየረና በራስ የመተማመን ስሜት ልቦናችሁን እየተቆጣጠረ ይመጣል። ሁለተኛ፣ ፍርሃትን መጋፈጥ። ብዙ ሰዎች ባሰቡት ነገር ላይ እርምጃ ለመውሰድ በራስ መተማመን ስሜት እስኪሰማቸው ድረስ በፍርሃት ውስጥ ሆነው ይጠባበቃሉ። እውነታው ግን ይሄ ነው። በራስ መተማመን የተግባር ውጤት ነው። ከተግባር በኋላ ይመጣል። ከፍርሃት ለመውጣት በመጀመሪያ ፍርሃትን እንደ ጠላት መመልከት ማቆም ይኖርባቸዋል። ፍርሃት ጠላታችሁ አይደለም፣ በተፈጥሮ ከተሰጡን ስሜቶች ውስጥ አንዱ ነው። ነገር ግን ሕይወታችሁን እንዲቆጣጠር ከፈቀዳችሁለት ወደፊት እንዳትራመዱ አስሮ ይዛችኋል። ፍርሃትን ለመጋፈጥ ከትንሽ እርምጃ መጀመር አስፈላጊ ነው። በመጀመሪያ ጥንካሬን በዓይነ ሕሊናችሁ ለማየት ሞክሩ። በጥልቀት ተንፈሱ። አንጎላችን በተፈጥሮ በእውነትና በግምት መሃል ያለውን ልዩነት አያውቅም። ጠንካራ እንደሆናችሁ በዓይነ ሕሊናችሁ ማሰብ ስትጀምሩ ቀጣይ እርምጃ ለመውሰድ ቀላል ይሆንላችኋል። ፍርሃታችሁን ፊት ለፊት ለመጋፈጥ በየቀኑ ለማድረግ የሚያስፈራችሁ ነገሮችን በማድረግ ጀምሩ። ቀስ በቀስ አእምሯችሁ ከፍርሃት ስሜት በመላቀቅ በራስ መተማመን ስሜት ወደ መፍጠር ደረጃ ማደግ ይጀምራል። አንደኛ፣ ራስ ላይ መስራት። የቻይናው ፈላስፋ ኮንፉሺየስ መሻሻል ለውጥ ነው፣ ፍጹም መሆን ግን ይበልጥ መለወጥ ነው የሚል አባባል አለው። መለወጥ በአንድ ቀን የሚመጣ ስኬት አይደለም። የማይለወጥ አቋም ለመያዝና ፍጹም የሆነ በራስ መተማመን ስሜትን ለማዳበር በሁሉም አቅጣጫዎች የተሳላችሁ ልትሆኑ ይገባል። በአእምሮ ላይ መስራት ከኢንቨስትመንት ዘዴዎች ሁሉ የመጀመሪያ ዘዴ ነው። አእምሮን ለማሰልጠን መጻሕፍትን ማንበብ፣ ኮርሶችን መውሰድና አዳዲስ ክህሎቶችን መማር አእምሯችንን ያጎለብታል። እንዲሁም በተጨማሪ የገንዘብ አያያዝ፣ ስሜትን መቆጣጠር ጥበብና የመሳሰሉ ክህሎቶችን በማዳበር ራሳችሁ ላይ ጊዜ ወስዳችሁ መስራት ስትጀምሩ የአእምሯችሁ የአስተሳሰብ መዋቅር መቀየር ይጀምራል። ሕይወታችሁም ትርጉም እየፈጠረ ይመጣል። በራስ የመተማመን ስሜት ለውጣችሁን ተከትሎ ከልቦናችሁ መፍለቅ ይጀምራል። እነዚህ አምስቱ መንገዶች በራስ መተማመንን ለማዳበር ስቶይሲዝም የሚያስተምራቸው ዋነኛ መንገዶች ናቸው። ሞክሯቸውና በአጭር ጊዜ ውስጥ ውጤቱን የምትመለከቱት ይሆናል።